ስሜ ብሌን አዲስ ይባላል። የአምስተኛ ክፍል ተማሪ ነኝ። አሁን ይዤላችሁ የመጣሁት ግጥም ነው። የግጥሜ ርዕስ የኛ ቤት ጉድ። በእኛ ድርና ማግ ሌላው እያጌጠ ሲያተርፍብን ኑሯል እየሸቃቀጠ። እስኪ መቼ ይሆን የኛ ጥገኝነት? እስኪ ተናገሩ አሁን ስለ እውነት። ከኛ መሬት በቅሎ ባመረትነው ቡና በዶላር ይመጣል ዙሮ እንደገና። የኛ በሬ ታርዶ የተሸጠው ሌጦ ኢምፖርት ይደረጋል በቀለም አጊጦ። አንዳችም ሳይጎድል ሳይነሳን ተፈጥሮ ጥገኛ ሆነናል ገና ያኔ ድሮ። አሁን ካልተነሳን ነቅተን ከእንቅልፋችን ጥገኛ ሆነናል ሁሌም ይቀጥላል ጥገኝነታችን። በሉ እንመራመር ችግሩን እንፍታ እስኪ እንነጋገር ቁጭ ብለን ለአንድ አፍታ። የኛ ፊደል መቁጠር ችግርን ካልፈታ ኋላ ይቆጨናል የማታ የማታ። ስላዳመጣችሁ